ለከተማ ሀራጊ ተብሎ ሲሾም ከአንተ የተሻለ እውቀት ስለኖረው አይደለም። እውቀት በደንብ አለ፣ ችሎታው በደንብ አለ። እያንዳንዱ አዲስ አበባ ልጅ የለኝም የሚለውን ሴንስ፣ ችሎታ የለኝም የሚለውን ስሜት ማስወገድ መቻል አለበት። ቅድም ወንድም መሰገጥ እንትን ማለት አለብን ያለው ይሄን አንተ መድፈርና አሁን መጨረሻ ላይ ብልሃታል ፖይንቷን ደፈር ማለታችን እንትን ማለታችን ለውጥ ያመጣል። ዳስ ዋሪስ የጎደለን እሱ ፓርት ነው እንጂ የእውቀት ማነስ አይደለም። አንተ ብቻ አይደለም፣ ሌሎቹም ሁሉም ማንም የአዲስ አበባ ልጅ አሁን ስልጣን ላይ ሆነው ከተማችን እናስተዳደር የሚሉት ከአንተ በጣም የወረደ ነው እውቀታቸው። ከአንተ ካለ የማስተዳደርም የመምራትም በታች ነው እውቀታቸው። ስልጣኑን በኃይል ይዘው ቦታውን እንዲያገኙና እንዲመሩ ስለተፈቀደላቸው ብቻ ነው እንጂ ስለ ችሎታ ከተወራ እነሱ ያንተ ግማሹን ያክል እውቀት ችሎታ የላቸው። በዚህ እንስማማ። መፍጠን አለብን ለተባለው ምንም ይሄ ዳውት የለውም፣ ጥያቄ የሚያስነሳ ጉዳይ አይደለም። እያንዳንዱ እንቅስቃሴያችን 3-4 ደብል እጥፍ ነው መሄድ ያለብን። በዘገየን በዝም እንትን ባልን ቁጥር ጥፋቱ እየጨመረ ነው የሚሄደው። ለዛ ምንም የምንከራከርበት ጉዳይ አይደለም። በጣም ትክክል ነው ያልከው። ግን ምንድን ነው ስንደራጅ አመፁ ብቻ ስለተነሳ ብቻም አይደለም። ያ የተነሳውን ትዝ ካላችሁ ከዚህ በፊት በነበረው የለውጥ እንትን ላይ ያኛውን ስርዓት ወይም የወያኔ የኢህአዴግን ስርዓት እንትን ስንል ይሄ መንግስት ይሄድ እንጂ የሚል አስተሳሰብ ነበር አለ። ኦኬ ይሄ ከሄደስ በኋላ ምንድን ነው እኛ የምንፈልገው አኮምፕሊሽ ምናደርግ ከለውጡ ማሳካት የምንፈልገው ለውጡ እንዲመልስልን የምንፈልገው ጥያቄ ከለውጡ ማግኘት የምንፈልገው ነገር የሆነ ሰውዬ እኔ የለውጥ ኃይል ነኝ ብሎ ስለመጣ አጅበን ማስገባት ነው ያለብን።